በውሸት ቡና ጠጡ ወጣን ልታማስል በዕቃ ሸራ ላይ ጭቃ ኑሮ ስትስል ከአመዳም ሕፃናት ሳቅ አልባ መሽካካት ብንጫወት ሰበብ ኑሮን መለካካት ከጨዋታው መሃል አንደኛው ዘራፊ ሌላው ሌባ አንገፊ ይሄ ንጉስ ያኛው ሞኝ ደግሞ ንጉሱ ተኝቶ አንተ ቆመ ተኩስ በሚፈራርሰው ባሮጊቷ መንደር ደግሞ ሰማለሁ አፍ ምላስ ሳይፈቱ በኑሮ ላይ አሽሙር አዋቂ ያነጸው የሕፃናት መዝሙር ሶስት አሻንጉሊቶች ባልጋ ላይ ተኝተው ሁለቱ ታሟል አንዷ ልትሞት ነው። ትርጉሙ ምንድነው ብሎ በማይጠይቅ በእውነት ሰማያት ከታመሙት ልጆች ሞት የደረሰባት ምንድነው የሚለኝ? ሶስት አሻንጉሊቶች ባልጋ ላይ ተኝተው ሁለቱ ታሟል አንዷ ልትሞት ነው። ሐኪም ቤት ሄደው ቢነገራቸው ሐኪሙ ምን አለ ዳቦ ስጧቸው። ይሄ ቀሸማቂ መድኃኒት ቢያልቅበት በሽታን ይገዛል። ወትሮንም ቢሆን የተራበ ሐኪም የራበውን ያዛል። እናም እነዚህ ሕፃናት ተው የማይባሉ ለችጋራም ሐኪም ዛሬም ያዜማሉ። አሁን ከቅጽበታት ከማበዴ በፊት እታዘብ ነበረ አንድ ያሮጊት ወንፊት በሚፈራርሰው ባሮጊቷ መንደር በቆሸሸ ሳፋ አንደኛው ሲደፋ ሌላኛው ደፋቂ ከጓዳ የሚሰማ የምስኪን ገረዶች ድስት ፍቅፋቂ ከገረዶች ወዲያ ልብሱን ለማሳያ በገዛው መስታወት ልቡን የሚፈልግ የጎልማሳ ገራ ከጎልማሳ ወዲህ ገና በጧቱ ቀን የጨለመበት ተማሪ ሰካራም ከሰካራም ወዲያ ከቀዩ ተኳርፋ ቤት ማልበታ ግጥም አልጋዋን አዝማሪ ከቤቷ በር ላይ ከወንድ የተረፈ ገላዋን ከምታሽ ከሴተኛ ዳሪ እነኚህ በሙሉ መወለድ መገመድ በሆነበት ሰፈር ባሮጊቷ ሰፌድ ሀገር ነው የሚሰፈር። እነኚህ በሙሉ መውጣትና መውረድ በሞላበት መንፈስ ባሮጊቷ ወንፊት ህይወት ነው የሚነፈስ። አሁን ከቅጽበታት ከማበዴ በፊት እታዘብ ነበረ አንድ ያሮጊት ወንፊት በሚፈራርሰው ባሮጊቷ መንደር ከዘመናት ቀድሞ መልኩ ተቀይሮ በወንፊት ሲጠራ ያ ጠንካራ ብረት ባልቴቷን ሊሞላ ሺህ ክፍተት አፈራ። ምን በጀው ታዲያ አሁን በዚህ ዘመን ከባለቤቱ እኩል እድሜው ተጭኖታል። ቀዳዳው ተረስቶ ዝገት ግን ደፍኖታል። ይሄ ምስጉን ወንፊት ባሮጊቷ መዳፍ ቢጠረቋቆስም ዛሬ ቀን ሽሮታል። እንኳንና ዱቄት ሐሳብ አያፈስ። ምስኪኑ አሮጊት በወንፊቱ እድሜ ገጻቸውን ቢያዩት ወፍነት አርጅቷል። በነፋስ ርቀት ቆዳቸው ቆብ ሰርቷል። በተፈጥሮ ስሌት ከአንድ ሐሙስ በኋላ በእንባቸው ምትክ አይናቸው ይፈሳል። ግና ሰው መሆን ሞኝ ነው። ግና ሰው መሆን ምኝ ነው። ከባህር ለመስመጥ ስንዝር እየቀረው መርከቡን አደሳል። ባደፈው ከተማ ያደፈው ኩታቸው በነተበው ቀሚስ ሽብሽቡ ገጻቸው ውበት ከቁመቱ ወት ቁመታቸው እንዳልነበረ ልክ ባረጀው ቆዳቸው ሞት ደብዳቤ ሲልክ ቁጭ ብለው ያዩት እድሜ ዘጋው ሲነፍስ ከወዴት ይመጣል አዲስ ልብ አዲስ ነፍስ። እናም ባሮጊቷ ቦታ ዓለምን ካየነው አዲስ የሚለው ቃል ራሱ አሮጌ ነው። እውነት ነው፣ ሀቅ ነው። እውነት ነው፣ ሀቅ ነው። በዚህ በተናቀው ባረጀው እጃቸው ሺህ ዘመን ተጽፏል። በዛገው ወንፊት ላይ ክስተት አልፏል። እውነት ነው።
በዚህ ወንፊት ላይ ነው ጠላ ተጠሎበት ለባሌ ተዳሩት። በዚህ ወንፊት ላይ ነው ሰካራም ባላቸው በሞት ሲለያቸው ስንዴያቸውን ነፍተው ሙት ዓመት የጠሩት። እውነት ነው። በዚህ ወንፊት ላይ ነው ትዳርን አፍርሰው ሐዘን የገነቡት። በዚህ ወንፊት ላይ ነው ልጃቸውን ቀብረው ጎረቤት ያጋቡት። እውነት ነው። በዚህ ወንፊት ላይ ነው ያረፈው ስማቸው። አይ በዚህ ወንፊት ላይ ነው የዛገ የማይጥሉ ገፊ ያስባላቸው። እናስ ወንፊቱ ባላቸው፣ ወንፊቱ ልጃቸው፣ ወንፊቱ ቁማቸው፣ ወንፊቱ ፊታቸው፣ ወንፊቱ እድሜያቸውን በመዳፍ ስር ይዘውት ሲያበቃ ጎኑን ይመቱታል። የባላቸውን ጉንጭ ያገኙት ይመስል ጥፍ ያልሱታል። እልፍ ዓመት ቢታረስ፣ እልፍ ዓመት ቢንጓለል፣ እልፍ ዓመት ቢሰራም 1000 ጊዜ ቢመቱት በዛገ ወንፊት ላይ ዱቄት አይጠራም። ምስኪኗን እመቤት ብቸኝነት ብሎ ዓለም በሰጣቸው ሲኦል ዕጣ ፈንታ እድሜያቸው ቢያረጅም ለወንፊቱ ጥፊ ጣታቸው አይጃጅ። እንግዲህ ቻለው፣ እንግዲህ በመዳፍ ጥፊ ነው ከበሮ የሚያዜመው። እኒህ ባልቴትና ይሄ ምስጉን ወንፊት አንድ የሚያደርጋቸው 1000 ዘመን ተሻግረው 1000 ቀዳዳ ይዘው ያለፈውን ሁሉ አለማውራታቸው። አንተ ያገሬ ሰው በወንፊት ማንነት ክብርህ ከተነካ ጥፊውን ረስተህ ዱቄትህን ለካ። አሁን ከቅጽበታት ከማበዴ በፊት እታሰብ ነበረ አንድ ያሮጊት ወንፊት በሚፈራርሰው ባሮጊቷ መንደር መውጣትና መውረድ በሞላበት መንፈስ ባሮጊቷ ሰፌድ ሕይወት ነው የሚነፈስ። ዓለሜ ሆድዬ ሰማሽው ማዲንጎን ይነጋል ይመሻል ቆንጆ ልጅ እያዩ ሸጋ ልጅ እያዩ አለ። ዓለሜ ነይ በይ 5 ጥሪ ካርታ 4 መደብ ትርጉም ካላገኘ ነፍስ የለውም አደብ። ካርታ ሳቢ ወደ የሳበ ብቻ ነው የማይሞተው ባንደ። መኖር ሰፊ እርሻ እንደምን ይሄዳል የሌለው መነሻውን ሳቢ እሱ ነው ድልሽ አፈር እስክትገቢ። ነይ በይ ካርታ ሳቢ ጦር ልብ አልማዝ አበባ ሕይወት ነው ጨዋታው ትርጉሙ ሲግባባ። ጦር የመኖር ጥያቄ በሌሎች ሲታሰር ጦር እየሳበ ነው ሰላም የሚሰበር። ነይና እንጫወት የካርታውን ቅኔ በጦር ከተፈታ የትውልዱ ጠኔ። ልብ ዓለሜ የእግዜር አድባር ነው የማይታደሉት ለማንም አይስቡት ለማንም አይጥሉት። ነይና ልቅጠምሽ ከዓለም ሳንሰምጥ በጦር አይነሳም የልብ አቀማመጥ። አልማዝ በደረጃ ኑሮ ሰው ስለታነጸ ሁሉም ደሃ ፍጡር ገንዘብን ይተኛል ሆድ እየጸነሰ። አልማዝ አለኝ ብለሽ አትኩራሪ ተየው ለጉልበተኛ ሰው በጦር ልትጥዩ። አበባ ዓለሜ ውበትሽን ስለሽ በጨዋታ ፈልግ አበባ እየሳቡ ይረሳል መጠውለግ። ከመኖር ከመሞት ቅኔ የሚዘረፍ አበባ ዘመን ነው
የማበብ የመርገፍ ዓለሜ ሆድዬ እናቴ ፍቅርዬ ምን ልበልሽ። እናም ዓለም ሲቀምረው በመደበ ካርታ ጦር አበባ አልማዝ ልብ የህይወት ቦታ ሆድዬ እናቴ ካርታሽን ምዘዥ ሳንሰበስበው ሁሉም የሳበው ነው መልሶ የሚስበው። እናመሰግናለን።